ሰላም የሃቲቪ ተመልካቾች፣ ዜና፣ መጽሐፍት፣ ፊልሞችን ይዞላችሁ የሚቀርበው ሃቲቪ ዛሬም ዘ ሃውስሜድ የቤት ሰራተኛ የተሰኘውን ፊልም በአጭሩ ይዞላችሁ ቀርቧል። አብራችሁን ቆዩ። ሰብስክራይብ እንዳይረሳ። ታሪኩ የሚጀምረው ሚሊ የተባለች ወጣት አዲስ ህይወት ለመጀመር በማስብ ኒውዮርክ ውስጥ ወደሚገኘው የዊንቸስተር መኖሪያ ቤት ለቃለ መጠይቅ ስትሄድ ነው። የምትቀጠረው በቤት ሰራተኝነት ነው። የቤቱም የቤት ኒና ዊንቸስተር የሚሊን የትምህርት ማስረጃ አይታ ዲግሪ ኖሮች ለዚህ ስራ መምጣትሽ አይበዛም ብላ ትጠይቃታለች። ሚሊ ግን ለሚመቻት ቤተሰብ መስራት እንደማያስደስታት ትነግራታለች። ኒናም ስራዋ ቤቱን ማጽዳትና የ7 ዓመት ልጇን ሲሲን መንከባከብ እንደሆነ ትገልጽላታለች። ኒና ቤቱን ታስጎበኛታለች። የቤቱ ዲዛይን በቴክኖሎጂ ዘርፍ የሚሰራው ባለቤቷ አንድሪው እንደሰራው ትነግራታለች። ኒናም ባለቤቷ ብቻውን መሆን ሲፈልግ የሚያሳልፍበትን ክፍል አሳይታት በፈለገች ሰዓት መታ ልትጠቀም እንደምትችል ነገረቻት። ሚሊም በትንሹ ግራ ተጋባች። ከዛም ወደሚቀጥለው ክፍል ወሰደቻት። ክፍሉንም እንደማይጠቀሙበት ነገረቻት። ሚሊም እንዴት የቤት ሰራተኛ እንዳስፈለጋት ጠየቀቻት። ምክንያቱም ሁሉ ነገር ተሰድሮ ተቀምጧልና። ኒናም ቀጠል አድርጋ አንድ ሚስጥር ለሚሊ ትነግራታለች። እርጉዝ መሆኗንና ይህንን ለአንድሪው ገና እንዳልነገረችው ትገልጽላታለች። እርግጠኛ እስክትሆን ድረስ ለአንድሪው እንዳትነግረው ትነግራታለች። እሷን በመስማማት እንኳን ደስ አለሽ ትላታለች። በመቀጠልም የሲሲን መጫወቻ ቦታ ታሳያታለች። አንድሪው እንደሰራላትም ትነግራታለች። በስተመጨረሻም ሚሊ የምትተኛበትን ክፍል ታሳይታለች። ክፍሉ ዋናው ቤት የተለየና ድምጽ ማስተላለፊያ ሳውንድ ፕሩፍ እንደሆነ ትነግራታለች። ሚሊ ግን አንድ ነገር ታስተውላለች። ክፍሉ ከውስጥ አይቆለፍም። አስጎብኝታት እንደጨረሰችም የ20 ብር ስጦታ ለመኪና ጋዝ እንዲሆን አሰታ ትደውልልሻለሁ ብላ ትሰናበታታለች። እሷ ግን የትምህርት ማስረጃዋና የባክግራውንድ ቼክ ካረገች ሁሉ ነገር ውሸት ስለሆነ እንደማትደውልላት ገብቷት ነበረ። የህዝብ ሽንት ቤት ከታጠበች በኋላ ወደ ማደሪያዋ ወደ መኪናዋ ተመለሰች። በቀጣዩ ቀንም ሚሊ ከኒና ስልክ ተደወለላት። እናም ስራው እንዳገኘች ነገረቻት። ኒናም በጣም ተደሰተች። ወደ ቤትም እየነዳች ሄደች። ሚሊ ቤቱን ብትደርስም ማንም ሊከፍትላት አልቻለም። እዛ የሚሰራውን ሰውዬም እንዲከፍትላት ጠየቀችው። እሱም ወዲያው ከፈተላት። ሚሊም ወደ ቤቱ ገባች። እንደ ገባችም ቤቱ አህያ የጨፈረበት መስሎ ጠበቃት። ኒናም በፍጥነት ሰላም ብላት ለንግግር መለማመድ ስላለባት ቤቱን አጽድታ እንድትጠብቃት ነገረቻት። ቦርሳዋንም ተቀበለቻት። ወዲያውም ሚሊ ቤቱን አንድ ነገር ሳታስቀር አጽድታ ጠበቀቻቸው። በመቀጠል አንድሪውና ልጁ ሲሲ ወደ ቤት ይመጣሉ። አንድሪው መጀመሪያ ላይ ሚሊን ሲያት ትንሽ ግራ ቢጋባም ኒና ግን ጥሩ ረዳት እንደምትሆን አረጋገጠችለት። እሱም እንኳን ደህና መጣሽ አላት። ሚሊም ደክሟት ወደ ማታ ላይ ወደ ክፍሏ ስትገባ ትንሽዬ ፍሪጅና 3 ውሃ አየች። ክፍሉ የታጋች ቤት እንደሚመስል ማስተዋለች። በሮቹን፣ መስኮቶቹን ቀስ እያለች ሁሉን ነገር ማየት ጀመረች። መስኮቶቹ የሚሆኑ በሮቹ ከውጭ እንጂ ከውስጥ አይከፈቱም። ይህ ነገር ትንሽ እንግዳ ሆነባት። ወዲያውም ኒና ወደ ክፍሏ መጣች። ነገሩ መስኮቱ ከውጭ እንደማይከፈትና ለኤንዞ እንደምትነግረው ነገረቻት። ኤንዞ ባለፈው ያገኘችው ሰው እንደሆነም ጠየቀቻት። አዎ ብላም አስረዳቻት። ኒናም ቀጣል አድርጋ የበር ቁልፍ እንድትሰጣት ነገረቻት። ኒናም ትንሽ ፈገግ ብላ ወደ በኋላ ላይ እንደምታመጣላት ነገረቻት። የአንድሪው ግምጃ ቤት እንደነበርም ነግራት ቀጠል ብላም አዲስ ስልክ ሰጠቻት። ከስልኩ ጋርም ክሬዲት ካርድ እንዳለና ለቤቱና ለሚያስፈልጋት ነገር ሁሉ እንድትገዛዛበት ነግራት አቅፋ ተሰናበተቻት። በቀጣዩ ቀን ደግሞ አዲስ ጦርነት ተጀመረ። ኒና አርፍዳ ተነስታ ወደ ታች ስትወርድ ሚሊ እንዳለ ቤቱን እንዳልነበር አርጋ ትጠብቃታለች። ለንግግር ስትለማመድበት የነበረው ወረቀት እንደጠፋባትና ራሷ እንደጣላችባት በንዴት ነገረቻት። ይህን ጊዜ አንድሪው በመሃል ገባና ባለቤቱን ማረጋጋት ጀመረ። ሲሲን ወደ ትምህርት ቤት እንደሚወስዳትና እስከዛ ድረስ ንግግሯን ጽፋ እንድትጨርስ ነገራት። አቀፋትና አረጋጋት። ሚሊ ቆሻሻውን ማጸዳዳት ጀመረች። አንድሪው ሚስቱ ከሆነ ጊዜ በኋላ እንደተለወጠችና ማይሆን ጸባይ እንዳመጣች ነገራት። ቀጠል ብሎ ቤቱን ማጽዳት ላግዝሽ አላት። ሚሊ ግን በትህትና አልፈልግም አለችው። ቤቱን አጸዳድታ እንደጨረሰች ቆሻሻ ልትጥል የቤቱን አትክልተኛ ኤንዞን ታገኘዋለች። ኤንዞ እዚህ ምን ታረጊያለሽ ብሎ ሊያስጠነቅቃት ሲል ኒናን አይቶ በፍጥነት ይሄዳል። ኤንዞ ከሄደ በኋላ ሚሊ ትንሽ ግራ ገባት። ወደ በኋላም ማስተር ቤድሩንም እያጸዳች እያለ ሽንት ቤት ውስጥ ታብሌት አገኘች። ድንገትም ሚሊ ከኋላዋ መጣችባት። ደነገጠችም። እራት እንድትሰራም አዘዘቻት። ሚሊም ራቷን ማዘጋጀት ጀመረች። ራት እየሰራችም ልጇ ሲሲን ጁስ እንደምትፈልግ ጠየቀቻት። ሲሲም አዎ ብላ ብርጭቆ እንድትቀይር ጠየቀቻት። ሚሊም ብርጭቆ አሁን ገና ከዲሽ ወሸር እንደወጣ ነገረቻት። ሲሲ ግን አልተስማማችም። ብርጭቆ እንድትቀይርላት ነገረቻት።
ወዲያውም ወደ ኪችን ካቢኔት ሄዳ ብርጭቆን ቀየረችላት። ከዛም አንድሪው ለራት እንድትቀላቀላቸው ጠየቃት። እሷም አይ ይቅርብኝ አለችው። ወደ ሩሟም ተመልሳ የአንድሪውን ኢንስታግራም ቼክ ማድረግ ጀመረች። ወዲያውም የቤቱ በር ተንኳኳ። አንድሪው ኬክ ይዞላት መጣ። ቀስ ብሎም ሊስማት ተጠጋ። ኒናም ልስመው ስትጠጋ በህልሟ እንደሆነ ተረዳች። ሚሊም በጠዋት ተነስታ ቁርስ እያዘጋጀች ኒና መጣች። ትላንትና ከሲሲ ጋር ቆይታ እንዴት እንደነበረ ጠየቀቻት። ሚሊም በጣም አሪፍ እንደነበረ ነገረቻት። የምትሰራው ምግብ አንድሪው እንደማይወደው ግን ዝም ብሎ እንደሚበላ ነገረቻት። በቀጣይ ቀን ሚሊ ኒናን ሲሲን ወደ ባሌት ክላስ እንድትወስዳት ትነግራታለች። ነገር ግን ዛሬ የእረፍት ቀኗ እንደሆነ ታስረዳታለች። ጭቅጭቃቸው እየተጋጋለ መጣ። ኒና ሚሊ ላይ የምታደርሰው ጫና እየጨመረ ይሄዳል። ሚሊ ላልሰራችው ጥፋት ተወቅሳታለች፣ ስሟን ታጠፋለች። በዚህ ጭቅጭቃቸውን የሰማው አንድሪው ድንገት መጣና ሲሲን እሱ እንደሚያደርሳት ተናግሮ ባለቤቱን ተሰናብቶ ሄደ። ሚሊም ፕሮል ኦፊሰሯ ጋር ትሄዳለች። ፕሮል ኦፊሰር ማለት ሪሃቢሊቴሽን ወይም የመልሶ ግንባታ ተቆጣጣሪ ማለት ነው። ኦፊሰሯም አሁን ያለችበትን ሁኔታ በደንብ ትጠይቃታለች። ሚሊም እያንዳንዱን ነገር ታስረዳታለች። ኦፊሰሯም ይህን ስራ በደንብ ማትይዝና የምትወጣ ከሆነ የ5 ዓመት የቀራትን ጊዜ ወደ እስር ቤት እንደሚመልሷት ትነግራታለች። እንደ ወጣችም ኒና ደወለችላት። ሲሲን ከባሌት ክላስ እንድታመጣትም ነገረቻት። እዛም እንደደረሰች ፒትሪስ የምትባል ሰው ታገኛለች። ፒትሪስ የሲሲ ጓደኛ እናት ናት። ሲሲን ለማምጣት እንደመጣች ስትነግራት ፒትሪስ አይ ከጓደኛዋ ጋር ዛሬ እንደሚጫወቱና አብራ ይዛት እንደምትሄድ ነገረቻት። ኒናም አይ ያለችኝ እንደዚህ አይደለም ብላ ትንሽ ጭቅጭቅ ተፈጠረ። ወዲያውም ፒትሪስ ለኒና ደውላ ትጠይቃታለች። ኒናም ጭራሹኑ አምጫት አላልኳትም ብላ ትዋሻለች። ሚሊም በጣም ተሰማት። ቤት እንደደረሰችም ኒና ሚሊን በጣም ሰደበቻት። ከዛ ወዲያውም የባሏን እናት ኤቭሊንን ተዋወቂያት አለቻት። ኤቭሊንም ከቻይና ምርጥ ሳህን እንዳመጣችላቸው ነገረቻቸው። ወዲያውም አንድሮ መጣ። ከእናትየውም ጋር ሰላም ተባባሉ። የዛ ቀን ማታ ሚሊ መተኛት አልቻለችም። ወደ ታችም ወረደች በቢጃማ ሆና። የአንድሪው ክፍልም ቲቪ ማየት ጀመረች። ወዲያውም አንድሪው በቦዲ መጣ። ይቅርታ ብላ ልትነሳ ስትል አይሆንም ብለው የቤተሰብ ጨዋታ ከፈቱ። አብረውም የቤተሰብ ጨዋታን ማየት ጀመሩ። መቀላለድና መሳሳቅም ተጀመረ። የቤተሰብ ጨዋታ ላይ እሷን ይዘዋት ቢሄዱ እንደሚያሸንፉም ነገራት። እሷም ሳቀች። ከዛም ስለ ቤተሰቦቿ ጠየቃት። ቤተሰቦቿ ጋር ብዙም እንደማታወራ ነገረችው። ቀጠል ብሎም እሷ የእሱ ቤተሰቦች የቤተሰብ ጨዋታ ላይ ቢሄዱ እንደሚያሸንፉ ነገራት እየቀለደ። እሷም ትንሽ ቆይታ የሚስቱ ቤተሰቦች የት እንዳሉ ጠየቃችሁ። አንድሪውም የኒና ቤተሰቦች ልጅ እያለች እንደሞተች ነገራት። እናም በእሳት እንደሞተችና ፖሊሶች እስካሁን ድረስ የእሳቱን መነሻ እንደማያውቁ ነገራት። ነገር ግን አንዳንድ ሰዎች ኒና እንደጀመረችው ነው የሚናገሩት ሲል ወዲያው ኒና ከጀርባቸው መጣች። አንድሪውም ነገሩን አብራርቶ ወዲያው ወጣ። ኒና እዛው ላይ አባረረቻት። ሚሊ ግን በጣም ለመነቻት። ከዛም ከባለቤቷ እንድትርቅ ነገረቻት። በቀጣይ ቀንም የኒና ጓደኞች ተሰብስበው ማውራት ጀመሩ። ስለ ናኒዎቻቸው ወይንም ስለ ቤት ሰራተኞቻቸው መጥፎ ነገርን መወያየት ጀመሩ። ሚሊም ይህን እየሰማች ነበር። ከዛ ቀጠል ብለው እንዳረገዘች ጠየቋት። እሷም እንዳላረገዘችና የተለያየ ሆስፒታሎች እየሞከሩ እንደሆኑ ነገረቻቸው። የዛኔ ሚሊ እንደዋሸቻት ገባት። እናም ስልክ ተደውሎላት ስትወጣ የገዛ ጓደኞቿ ደግሞ እሷን ማማት ጀመሩ። እንዴት ባሏ ይሄን ባህሪ ይዞ እንደኖረና እሱን ስታገባው በጣም ደሃ እንደነበረች ለ9 ወር ያክል ደግሞ የእብዶች ሆስፒታል እንደነበረች ማማት ጀመሩ። ሚሊም ይሄን ነገር በጣም መስማት ጀመረች። ከዛም ማታ ላይ ስትተኛ ጆርናሏ ላይ ይሄን ሁሉ ነገር መጻፍ ጀመረች። እንዴት አይነት እብድ ሴትዮ እንደሆነችና ስለ እርግዝናዋ መዋሸቷን መጻፍ ጀመረች። ወዲያውም ኒና በሩን ብርግድ አርጋ ገባች። ወዲያውም በዚህኛው ቅዳሜ ሲሲን እንድትጠብቅና እሷና አንድሪው ዶክተር ጋር እንደሚሄዱ ነገረቻት። ቅዳሜም ደረሰ። እነሱ እንደወጡ ሚሊ ወደ ክፍላቸው ገባች። እናም የተለያዩ መድኃኒቶችን አየች። መድኃኒቶቹም ለአይምሮ በሽታ የሚወሰዱ እንደሆነ አየች። ወዲያውም ለጓደኛዋ ደውላ ከዚህ ቤት መውጣት እንዳለባትና ስራ እንድትፈልግላት ነገረቻት። ይህን ጊዜም ሲሲ ሰማቻት። ሲሲም ልትሄድ እንደሆነ ጠየቀቻት። ሚሊም የልጅነት አይምሮዋን ላለመረበሽ ብላ እንደማትሄድ ነገረቻት። ወዲያውም ሳንድዊች መስራት ጀመረች። ዝምታውን ለመስበርም ትምህርት ቤት ውስጥ የምትወደው ልጅ እንዳለ ጠየቀቻት። ሲሲ ግን በጣም ደበራትና ወደ መጫወቻዋ ሄደች። ለሚሊም ግዴታ ጓደኛሞች መሆን እንደሌለባቸው ነገረቻት። ሚሊ ግን አይ አለብን፣ ምክንያቱም ደስ ትኛለሽ አለቻት። ወዲያውም ሲሲ በአሻንጉሊቶቿ መጫወት ጀመረች። ስትጫወት ግን አባትየውን መጥፎ ካራክተር ሰጥታ ነበረ።
ሚሊም የእሷን አሻንጉሊት አየችው። እናም ለሲሲ ካሁን በኋላ ወደ ሩሟ እንዳትገባ ነገረቻት። ይህንን እየተነጋገሩ ድንገት ከባድ ጩኸት ሰሙ። አንድሪውም ለሚሊ ዶክተሩ ጋር ያጋጠማቸውን ነገር እንዳለ ነገራት። ኒና መውለድ እንደማትችል ነገራት። እሱ ግን በጣም ልጅ እንደሚወድ ነገራት። በዛውም ሲሲ ባዮሎጂካል ወይም የራሱ ልጅ እንዳልሆነች ነገራት። ወዲያውም ሌሊት በሯ ተንኳኳ። በሩን ስትከፍተውም ኒና በደም የተጨማለቀ ጠርሙስ ይዛ ነበረ። ወዲያውም አንድሩ መጥቶ አረጋግቶ ወሰዳት። በቀጣዩ ቀንም ኒና ለሚሊ ይቅርታ ጠየቀቻት። ለዛም አካካሻ እንዲሆን ልብሷን ሰጠቻት። ኒና ፈገግ ብላ አልፈልግም ብትላትም ኒና ግን አልተቀበለቻትም። ልብሱን አስቀመጠችላት። እናም ይቅርታ ጠይቀቻት። አንድሪውንም ለመካስ እንዳሰበችና ሆቴል እንድትይዝላት ነገረቻት። ሲሲ ከጓደኛዋ ቤት እንደምትቀመጥና እሷም የዛን ቀን ስራን መግባት እንደሌለባት አሳወቀቻት። ሚሊም ተስማማች። ቀጥሎም ሚሊ ሲሲን ከባሌ ክላስ ልታመጣት ትሄዳለች። እዛም ቁጭ ብላ ከአንድ ወላጅ ጋር እያወራች የኒና የቤት ሰራተኛ እንደሆነች ጠየቀቻት። እሷም አዎ አለቻት። ሲሲ በጣም ብዙ ነገር እንዳሳለፈችና ኒና ልጇን ልትገል ውሃ ውስጥ ከታት እንደነበረ ራሷንም ልታጠፋ ሞክራ እንደነበር ነገረቻት። ሲሲ በጣም እንደተሰቃየችም አስረዳቻት። በቀጣዩም ቀን ሚሊ ኤንዞ ብቻውን ስታገኘው ስለ ቤተሰቡ ሚስጥር ጠየቀችው። እሱም ሊነግራት ሲል ወዲያው ኒና ከተፋለች። እናም ለምን ትኬቱን እንደቆረጠች ጠየቀቻት። አንድሪውን ለመካስ ቁረጭ እንዳለቻት ነገረቻት። እሷም በጣም በንዴት ሪፈንደብል እንዳልሆነና ብሩን ከደሞዟ ላይ እንደምትቆርጥ ነገረቻት። ወዲያውም አንድሩ መጣ። ለአንድሩም የተፈጠረውን ነገር እንዳለ ነገረችው። ኒና እየዋሸቻትም እንደሆነ ነገረችው። ወዲያውም አንድሩ አበባ ከሰጣት በኋላ ለኒና ለሚሊ ከደሞዟ ላይ እንደማይቆረጥ አረጋገጠላት። በቀጣይ ቀንም ሲሲ ከእናቷ ጋር ሽርሽር ትወጣለች። ሚሊና አንድሪውም ቤት ውስጥ ብቻቸው ቀሩ። ሻወር እየወሰደችም ድንገት ስትወጣ ፊት ለፊት ተገናኙ። እሱም ደንግጦ ፊቱን ሸፍኖ ወረደ። ቀጥሎም አንድሪው ትኬቱን ሪፈንድ እምቢ እንዳሉት ነገራት። እናም ከሱ ጋር አብራው እንድትሄድ ትኬቱ እንዳይቃጠል ጠየቃት። እሷም እምቢ ብትልም ቀጥላ የሚስቱን ቀሚስ ለብሳ መጣች። እሱም በውበቷ በጣም ተደነቀ። ወደ ዝግጅቱን ቦታ አብረው ሄዱ። ብዙ አወሩ። ስለ ስራ ነገራት። አንድሪው ስለ ፐርሰናል ላይፉም ትንሽ አጫወታት። ጥሩ አባትና ጥሩ ባል መሆን እንደሚፈልግም ነገራት። እሷንም ልጅ መውለድ እንደምትፈልግ ጠየቃት። እሷም ጊዜው ሲደርስ ብላ ሳቅ ብላ መለሰችለት። ቀጥሎም መደነስ ጀመሩ። ከዛም ቀጥለው ሩም ያዙ። ኒና ሴትዮዋን ቻርጀር ጠየቀቻት። ወዲያውም ሰጠቻት። ወደ ሩማቸውም ሄዱ። ሩማቸው ፊት ለፊት ትይዩ ነበረ። ሁለቱም ወደ መኝታ ክፍላቸው ገቡ። ስልኳንም ቼክ ስታረግ ኒና በጣም በንዴት እየሰደበች ብዙ ቴክስት ልካላት ነበር። እሱንም ለአንድሪው ለማሳየት ክፍሉ ሄደች። በጣም አለቀሰች። ሁልጊዜም በውሸት እንደምትመሰክርባትም ነገረችው። አንድሪውም ስታለቅስ ጉንጯን አሸታ አድርጎ ወዲያው ሳማት። ወዲያውም ወደ አልጋ ላይ ወደቁ። ወሲብም ፈጸሙ። በቀጣይ ቀንም አንድሪው በጣም እንደምታምር ነግሯት ወደ ቤታቸው ተመለሱ። ወደ ቤትም ሲመለሱ ኒና ቤት ውስጥ አለመኖሯን አይተው በጣም ተደሰቱ፣ ተሳሳሙም። ወዲያውም ኒና መጣች። ኒናም እንደገባች ትላንትና የላካችላትን ቴክስት አስታውሳ ይቅርታ ጠየቀቻት። ባለቤቷ ጋርም ተሳስመው ለምግብ ቁጭ አሉ። እንዴት የእረፍት ቀኗ እንዳሳለፈችም ጠየቀቻት። እሷም ከጓደኞቼ ጋር አለች። ወዲያውም የበላችው ምግብ በጣም እንደጣፈጣት ነገረቻትና 10 ዓመት በእስር ቤት እያለች ምግብ ዝግጅት እንደተማረች ጠየቀቻት። ለአንድሪው ይሄ አዲስ ዜና ነበር። ተደናገጡ። ወዲያውም የምትገዛዛውን ዕቃ ሊስት ሰጣት። መኪናዋን እንድትወስድ ነገረቻት። ነገር ግን እጇ ላይ ትንሽ ጠባሳ፣ ከንፈሯም ትንሽ አብጦ ነበር። ሚሊም የገዛ መኪናውን አሳልፋ መስጠቷ ቢገርማትም እንዳለቻት ዕቃውን ለመገዛዛት ሄደች። በሾፒንግ ላይም እያለች የኒናን ጓደኛ ያገኘቻት። የኒና ጓደኛም አዲስ እጅ ስልኳ ላይ ስታይ እንዲህ አለቻት። ብዙ የቤት ሰራተኞች ካሰሪያቸው ስልክ እንደማይቀበሉና በብዛት የጂፒኤስ እንደሚገጥሙበት ስልኩ ላይ ነገረቻት። ወዲያውም ከባሏ ጋር ወሲብ መፈጸሟን እንደነቃች ገባት። ወዲያውም እንደወጣች ታሰረች። ኒና መኪናዬን ሰርቃብኝ ባለች ብላ ሪፖርት ስላረገች ነበረ። ወዲያውም አንድሪው መጥቶ ፖሊሶቹን አረጋግቶ ይዟት ሄደ። ወደ ቤትም እየተመለሱ እስር ቤት የነበረችበትን ጊዜ ለማስረዳት ሞከረች። ነገር ግን አንድሪው የድሮ ህይወቷን ለሱ ኤክስፕሌን ማድረግ እንደሌለባት ነገራት። ቤት እንደደረሱም ኒና እንዳወቀችባቸው ነገረቻቸው። ምክንያቱም የሄዱበትን ትኬት አገኘች። ሁለቱም እንዳላረጉት ዋሹ። አንድሪውም አይምሯ ላይ እንደሆነና ድጋሚ በሽቷ እንደጀመራት ነገራት። እሷም ሚሊ ልብሷ እንደሰረቀችባትና በዛም በገንዘብ እንደምትቀበላት ነገረቻት። ሚሊ ነገሮችን ዝም ብላ ቆማ እየታዘበች እያለ አንድሪው ድንገት በጣም ጮኸ። ከቤትም እንድትወጣ ነገራት። ወዲያው ምንም ሳታመነታ ከቤት ወጣች።
ሚሊም እሷን መውጣት እንዳለባትና ሌላ ስራ መፈለግ እንዳለባት ለአንድሪው ነገረችው። አንድሪው ግን ጥሩ ሰው እንደሆነችና እዚህ ቤት ከሱ ጋር እንድትሆን ጠየቃት። ከዛ በኋላ ግን እንደ ባለ ትዳር በየቀኑ ወሲብ እየፈጸሙ ኑሯቸውን ቀጠሉ። አንድሪው ግን አንዳንዴ ስለራሱ የሚሰጠው ኮሜንት ትንሽ ግራ አጋቢ ነበር። አንድ ቀን ጧትን በእናቱ ስጦታ ሳህን ቁርስ እያዘጋጀችለት እያለ ኤንዞ ከሩቅ ሆኖ በመስታወት ያታል። ደንግጣም ሳህኑን ሰበረችው። ለአንድሪውም ነገረችው። አንድሪው ወዲያውኑ ኤንዞን አባረረው። ሳህኑ እንደሰበረችውም ነገረችው። እሱም ችግር የለውም ብሎ አጽናናት። የተሰባበረው እንድትለቃቅም የሚሰራ ሰው እንደሚፈልግ ነገራት። እሷን መለቃቅም ጀመረች። እሱም በጥንቃቄ ስብርባሪዎቹን አስቀመጣቸው። ለምን እንዳልሰበሰበቻቸው ሲጠይቃትም እጄን እንዳይቆርጠኝ ነው አለችው። ችግር የለውም ብሎ የሳማት ወደ ሩሙ ወሰዳት። እየተሳሳሙም ወደዛ አስፈሪ ሩም ገቡ። መሳሳማቸውንም ቀጠሉ። ሻምፔንም ሰጣት። ወዲያውኑም መሳሳማቸውን ቀጠሉ። በቀጣይ ቀን ሚሊ በጣም ከሚገርም እንቅልፍ ተነሳች። በሩን ለመክፈት ስትሞክርም በሩ አይከፈትም። በጣም ደነገጠች። እንዲከፈትላትም ጠየቀች። ነገር ግን ማንም አልሰማትም ነበር። ወዲያውም ወደኋላ ሚስትየው የተባረረችበት ቀን እንሄዳለን። ሚስትየው በጣም ስትባረር በደስታና በሐሴት ስትዘል እናያለን። ከዛም የአንድሪው እውነተኛ ማንነት መገለጥ ይጀምራል። አንድሪው በጣም ጨካኝና ሰዎችን መቆጣጠር ማኒፕሌቲቭ የሆነ ሰው ነው። የኒና ስቃይ የሚጀምረው ሕፃን እያለች ነው። በእሳት አደጋ ቤተሰቦቿን ብታጣም አንድሪው እንደሚለው ግን እሷ አልጀመረችውም ነበር። ኒናም ከዛ በኋላ ያሁሉ ፈተና ሳይበግራት ሎው ስኩል ውስጥ ገብታ ነበር። ሎው ስኩል ውስጥ እያለች ከፕሮፌሰሯ ከባድ ፍቅር ያዛት። እሱም አስረግዟት ይጠፋል። ልጇንም ለቤተሰብ ሰጥታ እሷ ሴክሬታሪ ሆና ትቀጠራለች። ሴክሬታሪ ሆና እየሰራች ጡቷ ላይ የወተት ነጠብጣብ ይታያል። የዛን ጊዜ ነው አንድሪው ኒናን ያያት። ኒናም ጡቷን ገብታ መጸዳጃ ቤት ውስጥ ታጸዳዳለች። አንድሪውም የዴት ጥያቄ ጠየቃት። 6 ወርም ሳይቆይ ወዲያው ቀለበት አሰረላት። እሷም ተስማማች። ኒናም ህይወቷ ሙሉ በጣም ደስተኛ ሆነች። እንደዚህ ክፉም አልመሰላትም ነበረ። ነገር ግን በትዳር ላይ ያሉ አንዳንድ አሉባልታዎች ትንሽ ያስፈሯት ነበረ። የአንድሪው የመጀመሪያ ፍቅረኛው እንዴት አርጋ ከሱ እንዳመለጠች ተሰማ ነበረ። ነገር ግን አሉባልታ ነበር የመሰላት። አንድ ቀን ፎሮፎር ነገር ጸጉሯ ላይ ያያል። እንድትሰራውም ይነግራታል። በነጋታውም ስትመጣ አልተሰራችሁም። ለምን እንዳልተሰራችሁ ሲጠይቃት ቢዚ ሆኜ ነው ትለዋለች። ወዲያውም ፋይል እንድታመጣለት የፋይል ቤት ውስጥ ይልካታል። ወዲያውም አስገብቶ እዛው ይቆልፍባታል። 100 የጸጉር ዝንጣፊ ከአናቷ ላይ እንድትነቀልም ያዛታል። ጸጉር በጽዳት መያዝ እንዳለበትም ይነግራታል። እሷም ጸጉሯን ነቃቀለችው። መውጫ እንደሌላ ስታቅ መታዘዝ ጀመረች። አንድሪውም 100 እንዳልሞላና 99 እንደሆነ ድጋሚ እንድትነቀል ነገራት። እሷም ያመማት መንቀል ጀመረች። ያላትንም እንደፈጸመች ውሃዋን ጠጥታ ልጇን ለማግኘት ወደታች ወረደች። ነገር ግን የጠጣችው ውሃ ላይ አደንዛዥ እጽ ነበረው። አንድሪውም ልጇን ድራግ ተጠቅማ ልትገላት እንደነበረ በውሃው ስልታሰምጣት እንደነበረ አድርጎ ለፖሊሶች ሪፖርት አደረገ። ወዲያውም ኒና ሪሃቢሊቴሽን ውስጥ ገባች። መድኃኒትም መውሰድ ጀመረች ለልጇ ስትል። ወደ ቤትም ስትመለስ አንድሪው የገዛ ልጇን በውሸት እንድትጠላት አድርጎ ነበር የጠበቃት። እሱም በጣም አስደነገጣት። ልጇን ብቻ አይደለም በዙሪያ ያሉ ጎረቤት፣ ዘመድ አዝማዶች፣ ጓደኞችን ሰብስቦ ራሱን እንደ ፍጹም ባል እያየ እሷን ትንሽ አይምሮ በሽታ እንዳለባት ያሳውቅ ነበረ። እሷም ልጅ መውለድ ይፈልግ ስለነበረ ያለ ፍላጎቷ በየቀኑ ወሲብ ይፈጽሙ ነበረ። እሷ ግን የወሊድ መከላከያ ወስዳ ስለነበረ ልጅ ማግኘት አልቻሉም። ለዶክተሮቹም ትከፍላቸው ነበረ። ስቃይዋም ቀጠለ። አንድ ጊዜ ኤንዞ ሊያስመልጣቸው ፈልጎ ነበረ በፌክ ፓስፖርት። ነገር ግን አንድሪው ቀጥታ አወቀና መልሶ ወደ ቤቷ መለሳት። ኒናም ቀስ በቀስ ደካማ ጎኑን አወቀችበት። ሰዎች እንዲወዱትና እንዲያሞግዙት ይፈልጋል። የተለያዩ ሰራተኞችንም እየቀጠረች እነሱን በሷ ቦታ ተክታ ለማምለጥ ሞከረች። ሚሊን ስታገኝ ግን የአንድሪው ፍጹም ምርጫ እንደሆነ አወቀች። እሷም በጣም በደስታ ለመተካት እየሞከረች ስለሷ ስታጣራ 10 ዓመት እንደታሰረች አየች። በግድያ እንደታሰረች ስታይ ከኤንዞ ጋር ሌላ ነገር አሰቡ። ኤንዞንም ሚሊን ባለበት ቦታ ሁሉ እንዲጠብቃት ነገረችው። ወዲያውም ወደ አሁናዊ ሚሊ ሁኔታ ይወስደናል። አንድሪው ወደ ክፍሏ መጥቶ ይሄ የሰበረችው የቻይና ሳህን እንደማይተካና በዚህ በሰበረችው በስብርባሪ ሆዷን 21 ጊዜ እንድትቀድ ካልሆነ ግን እንደማትወጣ ነገራት። ራሷን ስትቀድ አንድ ጊዜ ከተሳሳተችም ድጋሚ እንደሚያስጀምራት ነገራት። ትዕዛዙ እንደሚሰማለት አውቆ በጭካኔ ሳህኑ ስብርባሪ ይዞ ሄደ። እሷም ሚረዳት አጣ መጮህ ጀመረች። ራሷን ልትቀድ እየተዘጋጀችም ለምን እስር ቤት እንደገባች ትዝ አላት። ሃይስኩል እያሉ አንድ ሀብታም ጉረኛ ሰው ነበረ። እናም ሁሉም ሰዎች ይወዱት ነበረ። እሷ ደግሞ ሴት ሩሜት ነበራት። ሴት ሩሜቷን እየደፈረ ስታገኘው አንገቱን ብላ ገደለችው። ሩሜቷ ግን ለሷ መመስከር አልቻለችም።
በዛ ምክንያት 15 ዓመት ተፈርዶባት በይግባኝ 10 ዓመት እንደቆየች ያሳየናል። ወዲያው ሚሊ በጣም ኃይለኛ ሰው እንደሆነችም ያሳየናል። ውሃ ለመጠጣት ፍሪጅ ውስጥ ስትገባም ቢላዋ አገኘች። ኒና እንዳስቀመጠችውም ገባት። ወዲያውም ሆዷን መቅደድ ጀመረች። በሰበረችው የሸክላ ሳህን ራሷን ስትቀድም ራሷን ትስታለች። ኒና ሲሲ ልጇን ወደ ካሊፎርኒያ እንደሚሄዱ ነገረቻት። እናትየው ሚሊ ከአንድሪው ጋር እንደሆነች ነገረቻት። በንጋታውም አንድሪው ወደ እሷ ሄደ። ሆዷ ላይ ያለውን ጠባሳም እያየ እንደኮራባትና ከዚህ በኋላ የምትታዘዘው ከሆነ አብረው መኖር እንደሚችሉ ነገራት። ነገር ግን በቅጽበት ሚሊ ቢላውን አጥታ አንድሪው አንገቱን ወጋችው። ወዲያውም እየሮጠች ወጣች፣ በሩንም ቆለፈችበት። አንድሪው መጮህ ጀመረ። ወዲያውም ለመውጣት ስትል ካሜራ እንዳለ ታያለች። ወደ ኪችንም ወረደች። በጣም ርቧት ስለነበረ ምግብ እየበላች የአንድሪው እናት ቴክስት ሜሴጅ ስትልክ አየች። ወዲያውም አንድ ሀሳብ መጣላት። የአንድሪው እናት የሰጠችውን የቻይና ሳህኖች እንዳለ ይዛ ከወይን መክፈቻ ጋር ወደ ላይ ወጣች። ከዛም የወይን መክፈቻውን ወደ ስር ከተተችለት። አንድ ጥርሱን የማያውልቅ ከሆነ እናቱ የሰጠችውን የሸክላ እቃዎች እንዳለ እንደምትሰባበርበት ነገረችው። እሱም ወዲያው ጥርሱን አውልቆ ሰጣት። ጥርሱንም እንዳየች እንደምትመጣ ነግራው ጥላው ሄደች። የዛ ቀን ማታ ግን ትልቅ ስህተት ተፈጠረ። ኒና ሚሊን ለማዳን ወደ ቤቱ ሄደች። ወዲያውም እሷን ያስቀምጥበት የነበረው ክፍልን ከፈተችው። ግን ያገኘችው አንድሪውን ነበር። ከደረጃ ላይም ገፈተራት። ከዛ ሚሊን አሯሩጦ ያዛት። ሁለቱም ጠባሶቻቸው ላይ መመታታት ጀመሩ። ነገር ግን ሚሊ ሆዱን ብላ አመለጠች። ከዛም ኒና ጋር ተገናኙ። ኒናንም እንደ ድሮ በፍቅር መኖር እንደሚችሉ ነገራት። ወዲያው ሚሊ መታ ገፍትራ ከፎቅ ላይ ጣለችው። ወዲያው ኒና አምፖሉን አላልታ ሰበረችው። ለሚሊም ፖሊሶች ሲመጡ መብራት ሲቀይር ሞተ እላቸዋለሁ አለቻት። ነገር ግን ፖሊሶቹ ይህን እንደማያምኗት ነገረቻት። እሷ ግን እንድታመልጥና ራሷን ከእስር ቤት እንድታድን ነገረቻት። እሷም ተስማማች። ከመሄዷ በፊት የአንድሪውም ጥርስ መሬት ላይ ወርውራለት ሄደች። ወዲያውም ፖሊሶች መጡ። ኒናም ያዘጋጀችውን ከቨር ስቶሪ ወይንም የውሸት ታሪክ መናገር ጀመረች። እንደፈሩትም ፖሊሷ ይሄ ጉዳት የአምፖል ቅየራ ብቻ እንዳልሆነ የተለያዩ ጉዳቶችን እንዳየች ነገረቻት። ነገር ግን ፖሊሷ ከዚህ በፊት ይሄ አንድሩ የተባለ ሰው ታናሽ እህቷን ጋር ተጋብቶ እንደነበረና ታናሽ እህቷ ከሱ ጋር ከሆነች በኋላ ከአይምሮ በሽታ እንዳልተለቀቀችና በጣም ስቃይ ውስጥ እንዳለች ነገረቻት እና ይሄንንም ኬዝ እንዳመነቻት ነገረቻት። ክስም ሳትመሰርት አደጋ ነው ብላ ኬዙን ዘጋችው። ከቀናት በኋላም የባለቤቷ ቀብር መፈጸም ጀመረ። የባለቤቷ ቀብር ላይም ብዙ ሰዎች ተገኝተው ነበር። እናትየውም የልጇን ጥርስ በጣም እንደምትወደውና የግድያው ቦታ ላይ ጥርስ ወድቆ እንደነበር ነገረቻቸው። እናም ጥርሳችሁን ካልጠበቃችሁ ታጡታላችሁ ብላ ግራ አጋቢ ነገር ማውራት ጀመረች። ከዛም ወዲያው ኒና ጋር ሄዳ ባልሆነ በሆነው መጨቃጨቅ ጀመረች። ልጅሽን ለአባቷ ቀብር እንደዚህ ነው የምታለብሻት አለቻት። ኒናም ከሩቅ ሚሊን ስታያት እየተጣደፈች ወደ እሷ ሄደች። መልሶ ለመቋቋም ብላ ዳጎስ ያለ ገንዘብ ሰጥታት አቀፈቻት። በጣምም አመሰገነቻት። ይሄ ሁሉ ብር ተሰጥቷት ሚሊ በቀጣይ ቀን ሌላ ቦታ የቤት ሰራተኛነት ለመወዳደር ሄደች። የቤዘሮ እጅ ላይ ጠባሳ ነበረ። ባሏ ትንሽ ከበድ ያለ ሰው እንደሆነ ነገረቻት። እሷም መቼ ነው ስራ የምጀምረው በማለት ፊልሙ ያበቃል። የፊልሙ መጨረሻ እንደሚያሳየን በወንዶች መረብ ስር ያሉ የሚሰቃዩ ሴቶችን እየዞረች ማዳን ስራ ያርጋ እንደያዘችው ነው። ስለተከታተላችሁን ከልብ እናመሰግናለን። ሀቲቪ ኢትዮጵያ ለእናንተ መጽሐፍትን፣ ዜናዎችንና የተለያዩ ፊልሞችን እንደዚህ ባጭሩ ያረገ ያቀርብላችኋል። እባካችሁ ሰብስክራይብ እንድታረጉ እንጋብዛችኋለን። ቤተሰቦቻችን መልካም ቆይታ